በክረምት ወራት በተለይም በሐምሌ በመላው ኢትዮጵያ የሚገኙ ትምህርት ቤቶች ምዝገባ የሚያካሂዱበት፣ አዳዲስ ተማሪዎችን የሚቀበሉበት፣ ወላጆችም ልጆቻቸውን ለማስመዝገብ የሚሯሯጡበት ጊዜ ነው። ከትምህርት ጋር በተገናኘም በአዲስ አበባም ሆነ በሌሎች ሀገረ ስብከቶች የሚገኙ የካቶሊክ ትምህርት ቤቶች በሚሰጧቸው ጥራትን፣ ስነ ምግባርንና የማህበረሰቡን አቅም ባማከለ የትምህርት ሂደታቸው ይታወቃሉ። ታዲያ ይኸው አሰራራቸው በተለይም በክረምት ወራት ልጆቻቸውን በሚያስመዘግቡ እንዲሞሉ ያደርጓል። ውድ ተመልካቾቻችን ለዛሬው ፕሮግራማችን በአዲስ አበባ ሀገረ ስብከት ከሚገኙ የካቶሊክ ትምህርት ቤቶች መካከል በጥቂቱ በመዘዋወር የቃኘነውን የምዝገባ ሂደት፣ የትምህርት ቤቶች አቀባበልና ወላጆችንም አነጋግረን ያዘጋጀንላችሁን ይዘንላችሁ ቀርበናል። አብራችሁን ቆዩ። የዘንድሮ 2018 ዓመተ ምህረት የክረምት ወራት የተማሪዎችን ምዝገባ ሂደት ከቃኘንባቸው ትምህርት ቤቶች መካከል በመጀመሪያ ያቀናነው በመስቀል አደባባይ አጠገብ የሚገኘው የቅዱስ ዮሴፍ ካቶሊክ ትምህርት ቤት ነው። ሁል ጊዜ በክረምት ጊዜ ተማሪዎች ይመጣሉ። የሚመጡት ደግሞ አዲስ ቦታ ፍለጋ ነው። የምንፈልገው የተማሪ ቁጥር 120 ነው። ለ120 ቦታ እንግዲህ የመጣው የተማሪ ብዛት ከ350 እስከ 380 ይደርሳል እና በጣም ብዙ ነው። ምክንያቱም እንደ ካቶሊክ ትምህርት ቤት የቅዱስ ዮሴፍ ትምህርት ቤት እጅጉን ይፈልጋል፣ በወላጆችም በተማሪዎችም ጭምር እና ያ ደግሞ ከምንሰጠው ጥራት ያለው ትምህርት የተነሳ ነው እና በየዓመቱ ደግሞ ውጤታችንም የሚያሳየው ያንን ነው እና ያንን ሲሰሙ ወላጆች ልጆቻቸው በጥሩ ትምህርት ቤት ባህሪያቸው በደንብ ታንጾ የሚማሩበትን ቦታ ስለሚፈልጉ እዚህ ለማስገባት ይጓጓሉ ማለት ነው እና ብዙ ጊዜ አዳዲስ ተማሪዎች ሲመጡ ስለ ቅዱስ ዮሴፍ ትምህርት ቤት ባህል፣ ወግና ስርዓት እንዲሁም ደግሞ አጠቃላይ ስትራክቸሩ ምን እንደሚመስል ማወቅ ስላለባቸው ወላጆችም ልባቸው እርፍ እንዲልም ጭምር አንዳንድ ነገሮችን በኦሪየንቴሽን መልክ ስለምንሰጣቸው ትምህርቱ ከመጀመሩ በፊት ይህንን ኦሪየንቴሽን እናደርጋለን እና ስለዚህ ተማሪዎችም ወላጆችም ልጆቻቸው ምን አይነት ትምህርት ቤት እንደመጡ በደንብ በሚገባ ይረዳሉ ማለት ነው። የቅዱስ ዮሴፍ ካቶሊክ ትምህርት ቤት በተለይም በያዝነው ዓመት ተቀብሎ ከሚያስተምራቸው 2200 ተማሪዎች መካከል ከ400 በላይ ለሚሆኑት በስኮላርሺፕ ነጻ የትምህርት ዕድል በመስጠት መሆኑን ልብ ይለዋል። እኛም የቅዱስ ዮሴፍ ካቶሊክ ትምህርት ቤት ምዝገባ ሂደት ከተመለከትን በኋላ ጉዟችንን በመቀጠል በቀጣይነት ያቀናነው የናዝሬት ካቶሊክ ትምህርት ቤት ነው። ከዳይሬክተሩ ክቡር ዶክተር ላንተብዬ ጋር በትምህርት ቤቱ የምዝገባና ቅበላ ሂደት ለመነጋገር ችለናል። እንግዲህ እንደሚታወቀው የ2018 ዓመተ ምህረት የትምህርት ዘመን ጨርሰን ለሚቀጥሉት የ2019 የትምህርት ዘመን ቅድመ ዝግጅት ማድረግ ስላለብን አንደኛው ቅድመ ዝግጅት የተማሪዎች ቅበላ ስለሆነ በሱ ላይ የትምህርት ቤቱ ቲም ወይ ማኔጅመንት ተሰብስቦ እንዴት አድርገን መቀበል ይገባናል በሚል መስፈርቶችን ለይቶ ተዘጋጅቶ ምዝገባውን ጀምሯል። እንግዲህ ተመዝጋቢው ከሐምሌ 6 ጀምሮ መመዝገብ ጀምሯል። ከዛም በኋላ ገደቡ እስኪያልቅ ድረስ መዝግበን በክራይቴሪያው መሰረት ልጆቹን ወደ ፈተና እንዲገቡ አድርገናል። በፈተና ነው የለየናቸው። አዲስ ተማሪዎችን ለመመዝገብ ፕሮግራም አውጥተን እንዲሁ የመዝጋቢ ኮሚቴዎችን መርጠን ያው ስታንዳርዶችን የመመዝገቢያ ስታንዳርዶችን ለይተን አሁን ማስታወቂያውን አውጥተን አዲስ ተማሪዎችንም በተጓዳኝ ወይም ፓራሌል እየተቀበልን ነው። አሁን ምዝገባ ላይ ይገኛል አዲስ ተማሪዎች። እነሱንም እንግዲህ ወደፊት ፈተና ይኖራቸዋል። ናዝሬት ካቶሊክ ትምህርት ቤት በተለይም ከምዝገባ ጋር በተገናኘ ለመደበኛ ተማሪዎች እስከ 1 ወር የሚደርስ ጊዜ ሰጠው ትምህርት ከተጀመረ በኋላ ከምዝገባ ጋር በተገናኘ ሊከሰቱ የሚችሉ ክፍተቶችን ለመሙላት ነው። ከዚህም በተጨማሪ ተማሪዎች ከትምህርት ሚኒስቴር የሚጠበቅባቸውን መስፈርቶች ማለትም እንደ ፋይዳ መታወቂያ ያሉ ጉዳዮችን ለመጨረስ በማሰብ ነው ሰፊ ጊዜ ሰጥቶ እየሰራ ያለው። ናዝሬት ካቶሊክ ትምህርት ቤት የሴቶች ብቻ ትምህርት ቤት ከመሆኑ ጋር ተያይዞ የራሱ የሆነ ባህል
ባህልና አሰራር እንዲሁም ተማሪዎቹ ሊያውቁት የሚገቡ ህጎች ስላሉት በተለይም አዲስ ለሚመዘገቡ ተማሪዎች ይህንን በኦሪየንቴሽን ይሰጣል። ናዝሬት ካቶሊክ ትምህርት ቤት ቆይታችንን ጨርሰን ወደ ኪዳነ ምሕረት አንደኛ ደረጃ ትምህርት ቤት አቅንተን በተመሳሳይ የምዝገባ ሂደቱ ምን እንደሚመስል ለማየት ሞክረናል። የኪዳነ ምሕረት ካቶሊክ ትምህርት ቤት ለ2019 ዓመተ ምህረት የነባር ተማሪዎች ምዝገባ ከሐምሌ 6 እስከ 10 እየተካሄደ ነበረ። ማጣሪያ ምዝገባ በአሁኑ ሰዓት እያካሄድ ነው ያለ ነው። በዚህ ከሐምሌ 14 እስከ 17 ባለው ጊዜ ውስጥ ደግሞ የአንደኛ ክፍል ተማሪዎችን ለመቀበል ምዝገባ እያካሄድ ነው ያለ ነው። በምዝገባችን መሰረት በትምህርት ቤቱ ልጆች ያሏቸው ወላጆች ቅድሚያ እድል የሚያገኙበት ሁኔታ እያመቻቸን እንገኛለን። ከዛ በተጨማሪ ደግሞ በትምህርት ቤቱ ለማስተማር የሚፈልጉ ወላጆች ልጆቻቸውን አስመዝግበው ተወዳድረው ወደ ትምህርት ቤት ለማስገባት ምዝገባ እየተካሄደ ይገኛል። የኪዳነ ምሕረት ካቶሊክ ትምህርት ቤት ያለውን የመያዝ አቅም ከግምት በማስገባት አዲስ የሚመዘገቡ ተማሪዎችን እጣ በማውጣት ነው ተቀብለው የሚመዘግበው። ትምህርት ቤቱ ከምዝገባ ጀምሮ እድሳት በማድረግና አስፈላጊ የመማሪያ መሳሪያዎችን ከማሟላት አንጻር ለ2019 ዓ.ም የትምህርት ዘመን ዝግጅት በማድረግ መሆኑንም አካዳሚ ዳይሬክተሩ ገልጸውልናል። የካቶሊክ ትምህርት ቤቶችን የምዝገባ ሂደት ለመቃኘት በመጨረሻም ያቀና ነው አስኮ ወደሚገኘው የቅዱስ ዮሐንስ መጥምቅ ደላሳል ካቶሊክ ትምህርት ቤት ነው። ጌታ ሆይ ከመጽናናት ማጽናናት፣ ከመግባባት ማግባባት፣ ከመወደድ መውደድ፣ ከመቀበል መስጠት፣ ይቅር ከመባል ይቅር ማለት የዘላለም ሕይወት ለማግኘት መሞከር ያለብን ለማወቅ ምዝገባውን በተመለከተ ወደ ሰኔ መጨረሻ ላይ የአንደኛ ክፍል ምዝገባ አካሂደናል። የተመዘገቡትም ወደ 700 አዲስ ተመዝጋቢዎችን ማወራው 770 ተማሪዎች መዝግበን ከዛ ውስጥ መቀበል የቻልነው 90 ተማሪዎችን ነው። 680ው ተማሪዎች እንግዲህ ወይንም ወላጆች ወደ ቤታቸው ተመልሰዋል። ይህም የሆነበት ምክንያት ምንድነው? ካለን ውስን ቦታ ነው። ለሁላችሁ የልጆቻችሁ ስም የተጻፈውን በአጠቃላይ ወላጅ ስሙ ሲጠራ ለምሳሌ መባ አብርሃም አለማየሁ አለ። በጣም ጥሩ። ልክ እንደዚህ ስትጠራ ትመጣና የልጅህን ስም ትቀበላለህ ማለት ነው። ግልጽ ነው አይደል? ከዛም በኋላ ካየህ ካረጋገጥክ በኋላ ትመጣና እዚህ ሞሰብ ውስጥ ጠቅልለህ ታስገባለህ ማለት ነው። ግልጽ ነው። ልገልገል ብሎ የመጣውን ተማሪ ወይንም ወላጅ ስንመልሰው ቦታ የለኝም ብዬ ፍላጎቱ እያለ የሚያሳዝን ነገር ነውና እሱ ነው 680 ተማሪ መመለስ ማለት ምን ማለት እንደሆነ መገመት ይቻላልና ካለን ውስን ቦታ ነው የምናገለግለውም። ደግሞ ሁለት ክልል ነው። አንዱ ኦሮሚያ ነው። ከከታ፣ ከቡራዮ፣ ከኬላ፣ ከገፈርሳ፣ ከሱሉልታ የሚመጡ ከሌላው ደግሞ ከአዲስ አበባ የሚመጣውን ህብረተሰብ ነው የምናገለግለው። አይ ከፈረንሳይ ለጋሲዮን ጨምሮ ከልደታ ከተለያየ ቦታ ላይ የሚመጡ ነውና ሃይስኩሉን በተመለከተ ላይ ከ8ኛ ወደ 9ኛ ክፍል ያለፉ ተማሪዎች ወደ 450 የሚጠጉ ተማሪዎች ተመዝግበው ፈተናውን ሰጠናቸው። ከዛ ውስጥ እንግዲህ የተቀበልነው 53 ተማሪዎችን ነው። አይ ይሄም እንደዛው ነው እንግዲህ አይ ተመሳሳይ ነገር ነውና እንደውም እነኚህ የሰሙ ናቸው። ያልሰሙ ደግሞ አሁን ክረምት ላይ ገብተው እየተማሩ ነው ያሉት። ስለዚህ ተመሳሳይ ነገር ነው። ያው ህብረተሰቡ መገልገል ይፈልጋል፣ ግን እኛ ደግሞ ማገልገል ያልቻልንበት ምክንያት ምንድነው? የውስን ቦታ ነው። አንድና አንድ ይሄ ነው ግልጽ አድርጌ መናገር የምፈልገው።
በቅዱስ ዮሐንስ መጥምቀ ደላሳል ትምህርት ቤት በወላጆች ዘንድ የተመራጭነቱን ያህል ተማሪዎችን መቀበል አለመቻሉ በተለይም በምዝገባ ወቅት ትልቁ ፈተና ነው። ከዚሁ ጋር በተያያዘም በተለይም የአንደኛ ክፍል ተማሪዎችን ፍትሐዊ በሆነ መንገድ ለመቀበል በማሰብ ነበር ወላጆች በተገኙበት ከ700 በላይ ልጆች ስም ተጽፎ እጣ እንዲወጣ ያደረገው። እኛም በትምህርት ቤቱ በነበረን ቆይታ ልጆቻቸውን ለማስመዝገብ የቻሉ ወላጆችን አግኝተን ለማነጋገር ችለን ነበር። ስሜ አለምነሽ መንግስቱ ይባላል። 2 ልጆች አስመዝግቤያለሁ የክረምት እንዲማሩልኝ። ከዛን ደግሞ ካለፉልኝ ደግሞ በቀጣይ በመደበኛ እንዲቀጥሉልኝ በጣም ነው የምፈልገው። ትምህርት ቤቱን ስለምፈልገው እንዲማሩልኝ ተስፋ አረጋለሁ። አልፎ እኔ ቻንሱን አግኝቶ ሁሉም ወላጆች እዚህ ትምህርት ቤት ቢያስተምሩ እኔ በጣም ነው ደስ የሚለኝ። የኔም ጉጉት እዚህ ለማስተማር ነው ለወደፊትም። ስሜ አስቴር ምህረት ይባላል። ልጄ እዚህ ነባር ተማሪ ነው። አሁን ደግሞ አዲስ ተማሪ አስተምራለሁ። ትምህርት ቤቱን በጣም ነው የምወደው። ምክንያቱም አንደኛ በስነ ምግባር በጣም ታንጸው ነው የሚሄዱት። እንደገና ደግሞ በትምህርታቸው ደከም ያሉ ልጆች ጠንክረው ተፎካካሪ ተማሪዎች ናቸው። ሁለተኛ ነገር ደግሞ በጣም የዋጋ ቅናሽ አለው። በዚህ ረገድ በጣም እኔ እወደዋለሁ። እልፍነሽ ገብረ ማርያም እባላለሁ እና ትምህርት ቤቱ በጣም ጥሩ ትምህርት ቤት ነው። አንደኛ ነገር ስነ ምግባር ከምንም በላይ፣ ሁለት ደግሞ እኔ ነባርም አለኝ። ቀጥሎ ደግሞ ክረምት ተምራ አንዷ ልጅ አብረው እንዲሆኑ ፈልጌ አስመዝግቤያለሁ። ምዝገባ ሂደቱ ደግሞ በጣም ጥሩ የተባለ ነው። ትምህርት ቤቱ ደግሞ እጅግ በጣም ጥሩ ትምህርት ቤት ነው። ቀን አለው ትምህርት ቤቱ ወቅቱና ጊዜውን ጠብቆ ነው፣ በጊዜና በስርዓት ነው የሚሄደው ትምህርት ቤቱ። በዛን ጊዜ መጥተው ተከታትለው ሄደው ማስመዝገብ ማንኛውም ሰው ክፍት ነው እና ሰፊ እድል አለው እና ከተሳካልኝ መደበኛ አድርጊያት አንደኛውም ልጅ አብረው እንዲቀጥሉ ነው የምፈልገው ትምህርት ቤቱ ላይ ማለት ነው። ገንዘቡን ከፍሎ ለበርካታ ዓመታት ልጆቹን በትምህርት ቤት እንዲውሉ ለማድረግ የትኛውም ወላጅ የልጁ በእውቀትና በስነ ምግባር ታንጾ ማደግ ቅድሚያ የሚሰጠው ጉዳይ ነው። የካቶሊክ ትምህርት ቤቶች በተለይም በወላጆች ዘንድ ተመራጭ እንዲሆኑና በምዝገባ ወቅትም በወላጆች የሚጨናነቁባቸው ምክንያቶችን በዋናነት ጥራትና ስነ ምግባር ናቸው። አዲስ ተማሪዎችን ስንቀበል እንግዲህ መጀመሪያ የምናየው ኮንዳክት ነው፣ አመል ነው። ስለዚህ ባህሪያቸውን ጠንቅቀን ስለማናቅ ካርድ ላይ የተመዘገበውን ኮንዳክት ምን እንደሚመስል ማየት አለብን። ስለዚህ ኮንዳክታቸው ኤ መሆን አለበት። ከዛ በተጨማሪ ግን 7 እና 9 ሲገቡ ብዙ ጊዜ ከ75 እስከ 80 አቨሬጅ እንጠይቃለን። ከዛ ባሻገር 9ኛ ክፍል 7ኛ ክፍል ደግሞ የሚገቡ ተማሪዎች የሚኒስትሪ ውጤቱ ብዙም ባዘር አያደርገንም። የሚያሳስበን የክላስ ውጤታቸው ነው እና ምክንያቱም ክላስ ላይ በደንብ ፐርፎርም ካደረጉ አመቱን በሙሉ ለሚኒስትሪ በፈተና በደንብ በቅጡ ስለሚዘጋጁ የሚኒስትሪ ፈተና ውጤታቸውም ጥሩ ይሆናል ብለን እንገምታለን። ክራይቴሪያው እንግዲህ አንደኛ የአዲስ ተማሪዎች ከ80% ወይም ከ80 አቨሬጅ በላይ ማግኘት አለባቸው። በዛ መሰረት ሰርቲፊኬታቸውን ይዘው መገኘት አላቸው። የግሬድ ሪፖርታቸውን ሌላው የዚሁ ግሬድ ሪፖርታቸውን ይዘው ከመጡ በኋላ የክፍል ፈተና ነው የሚሰጣቸው። በውጤታቸው በፈተና ውጤታቸው መሰረት እንቀበላለን። ከዛ ውጭ ግን ባክግራውንዳችንም እናያለን። ለምን መጡ፣ በዲሲፕሊን ነው የመጡ፣ እዛ ትምህርት ቤት የመጡበትን ለምን እንደሚለቁ ከነገሩም በኋላም በተለያየ መንገድ ክሮስ ቼክ ለማድረግ እንሞክራለን። ምክንያቱም ትምህርት ቤታችን የሴት ትምህርት ቤት ነው፣ ጥንቃቄ ያስፈልጋል። ከካቶሊክ ትምህርት ቤቶች የምዝገባ ሂደት ጋር በተገናኘም ያነጋገርናቸው ርዕሳነ መምህራን በተለይም ስለ ትምህርት ቤቶቹ በማህበረሰቡ ዘንድ ካለው አመለካከት፣ ከአዲስ ተማሪ አቀባበልና ከቦታ እጥረት ጋር በተገናኙ ጉዳዮች የሚከተለውን ነግረውናል። አንዳንዴ በሰዎች አእምሮ ውስጥ የተቀረጸው ምንድን ነው? ቅዱስ ዮሴፍ ትምህርት ቤት ፋርፌችድ ነው ወይም ደግሞ አይነኬ አይነት የትምህርት ተቋም አድርገው ያዩታል እና አንዳንድ ወላጆች እዚህ ልጆቻቸው ካለፉላቸው በኋላ የክፍያውን መጠን ስንነግራቸው አንዳንድ የሚገረማሉ። ምክንያቱም ቅዱስ ዮሴፍ ተስሎ ያለው በሰው ጭንቅላት ውስጥ የሀብታም ትምህርት ቤት ነው። ያ ሮንግ ነው፣ ትክክል አይደለም እና እንደው ማህበረሰቡም በተለይ ደግሞ እንደው የካቶሊክ ደግሞ እምነት ተከታዮች እንዲያውቁትም የምንፈልገው በየዓመቱ ከዚህ በኋላ በካርዲናል ብርሃነ ኢየሱስ ስም የተከፈተ የስኮላርሽፕ ፋውንዴሽን አለ። ሃይሊ ኮምፒቲቲቭ ነው፣ ጥሩ ውጤት ያለው ጥሩ ስነ ምግባር ያለው ግን እንዳጋጣሚ ሆነው ደግሞ ወንድ ልጅ ያላቸው ካቶሊኮች ፋይናንሻሊ እርዳታ የሚሹ ወላጆች ካሉ ደግሞ ለመቀበል ዝግጁዎች ነን እና ይሄንን ማወቅ አለባቸው ብዬ ገምታለሁ። ትምህርት
ትኩረት ይፈልጋል። በማንኛውም መንገድ አንደኛ የእውቀት መሸመቻ ነው። ከዛ ውጭ ደግሞ የክህሎት ነው። ከዛ ግን ስነ ምግባር ነው ዋናውና የድርጅታችንም ወይም የትምህርት ቤቱ ዋናው ዓላማ በስነ ምግባር ኮትኩቶ ማሳደግ ስለሆነ ስነ ምግባር የሌለው ደግሞ ዋጋ የለው። ስለዚህ ከስነ ምግባር በኋላ ነው እውቀትም ይመጣል፣ ክህሎትም ይመጣል። ስነ ምግባር የሌለው ተማሪ እውቀትም አይኖረውም፣ መቀበል ስለማይችል ቁጭ ብሎ ተከባብሮም ስለማይኖር የመቀበል እንትን ደካማ ነው። ተግባርም ሲሰጠው አይፈጽምም እና በቀበላ ላይ እዛ ላይ ጥንቃቄ ቢደረግ ጥሩ ነው የሚል ነው። የትምህርት ስራ የጋራ ስራ ነው። ትምህርት ቤት አለ፣ መምህራን አሉ፣ አስተዳደሩ አለ፣ ወላጆችም አሉ። በጋራ ሰርተን ልጆች ላይ ጥሩ ውጤት እንዲያመጡ ጥሩ ስነ ምግባር እንዲኖራቸው ከፍተኛ ስራ እየተሰራ ያለበት ሁኔታ አለ። እንደ ካቶሊክ ትምህርት ቤትም ደግሞ ልጆቹ በጥሩ ስነ ምግባር ተኮትኩተው እንዲያድጉ ከፍተኛ ስራ እየተሰራ ያለበት ሁኔታ አለ። ይህንን ስራ ወደፊትም የምናስቀጥል ይሆናል። እኔ ማስተላለፍ የምፈልገው ምንድነው አትሊስት ነው የህብረተሰቡን ጥያቄ ለመመለስ ማስፋፊያ ፕላን ሊኖረን ይገባል። ምናልባት እዚህ አካባቢ ያለውን ባዶ ቦታዎችን እነሱን ተጠቅመን ከመንግስት ጋር በመገናኘት በመወያየት አትሊስት የንም የህብረተሰቡን ፍላጎት በመረዳት ለነሱ ተጨማሪ ክላስሩሞችን በመገንባት አትሊስት 100% ባይሆን 20% መመለስ እንችላለን ብዬ ነው የማስበው። ውድ ተመልካቾቻችን ለዛሬ በካቶሊክ ትምህርት ቤቶች የምዝገባ ሂደት ላይ በማተኮር ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። የምዝገባ ሂደት ተማሪዎች በእውቀትና ስነ ምግባር የሚታነጹበትን ትምህርት ቤት የሚያገኙበት፣ ወላጆችም ለልጆቻቸው ተገቢ የሆነውን የሚመርጡበትና ለዚህም ላይ ታች የሚሉበት በመሆኑ እግዚአብሔር በዚህ ድካማችሁ ከጎናችሁ አይለያችሁ በማለት በዚሁ አጠናቀቅን።